የዩቲዩብ ቻናላችን ተከታታዮች በዛሬው ቪዲዮ ደግሞ ስለ ኮንትሮል ስቴትመንት ከባለፈው C++ ፕሮግራሚንግ ላንጉጅ ሲሪየስ የቀጠለ ማለት ነው። ስለ ኮንትሮል ስቴትመንት ነው የምናየው ማለት ነው። የዛሬውን ቪዲዮአችን ከመጀመራችን በፊት ሁሌም እንደተለመደው የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ እንዲሁም ቪዲዮ ከተመቻችሁ ሼር በማድረግ እንድትተባበሩን ስንል በአክብሮት እንጠይቃለን። እንዲሁም ደግሞ ሀሳብ አስተያየት ደግሞ ካላችሁ ኮሜንት ሴክሽኑ የእናንተ ነው፣ እዛ ላይ እንድታሰፍሩልን ስንል በአክብሮት እንጠይቃለሁ ማለት ነው። ዛሬ በቀጥታ ስለዚህ ወደ ዛሬው ቶፒካችን እንገባለን ማለት ነው። የዛሬው ቶፒካችን የሚሆነው ኮንትሮል ስቴትመንት ነው። በዛሬው ቪዲዮ እና እንዲሁም በቀጣይ ቪዲዮዎች ከቨር የምናደርጋቸው በዚህ ቻፕተር ላይ ያለው ነገር ምንድነው? ስለ ኮንትሮል ፍሎ እናያለን። ስሪ ቤዚክ ስትራክቸርስ ኢን ፕሮግራሚንግ ላንጉጅ፣ ሲኩዌንስ፣ ሰሌክሽን፣ ኮንዲሽን፣ ሉፕ የምንላቸው እነዚህን እናያለን ማለት ነው። አብራችሁን ቆዩ። ይህንን ማቴሪያል ከዚህ በፊት እንደነገርኳችሁ እነዚህ ማቴሪያል ጨምሮ የተለያዩ ከፕሮግራሚንግ ላንጉጅ ጋር የተያያዙ ኮንተንቶች ያሉበት የቴሌግራም ቻናላችን አለ። እሱን ዲስክሪፕሽን ላይ ሊንኩን አስቀምጣለሁ። እዛ ውስጥ በመግባት የምታገኙት ይሆናል ማለት ነው። እሺ ይሄ ፍሎ ኮንትሮል የምንለውን ነገር በሶስት ከፍለን ካታጎራይዝ አድርገን ማየት እንችላለን። ኮንዲሽናል ወይም ብራንቺንግ ኦር ሰሌክሽን ስቴትመንት ምንላቸው አለ። አይትሬሽን፣ ሉፒንግ ኦር ደግሞ ሬፒቴሽን ስቴትመንት የምንለው። ሉፒንግ ስቴትመንት ወይ አይትሬሽን ስቴትመንት ወይ ሬፒቴሽን ስቴትመንት ማለት እንችላለን። ይሄ አለ። ዱም ጃምፒንግ ስቴትመንት ሶስቱ አለ በፍሎ ኮንትሮል ስል። እያንዳንዱን በፓርት ከፋፍለን የምናየው ይሆናል ማለት ነው። ለዛሬ የምናየው ኮንዲሽናል ስቴትመንት ነው። መጀመሪያ ግን ራፍሊ ሁሉንም ለማውራት እንሞክራለን ማለት ነው። ስትራክቸሩን ስናይ ስሪ ቤዚክ ስትራክቸር ኢን ፕሮግራሚንግ ላንጉጅ የምንለው የመጀመሪያው ሲኩዌንስ አለ። ሲኩዌንስ የምንለው ምንድነው? ከዚህም ቀደም ባየነው መሰረት የነበረው የኮዲንግ ስንከተል የነበረው ፕሮሲጀር ሲሆን ፕሮግራም ሲኩዌንሻሊ ባይ ዲፎልት ነው ራን የሚሆኑት። እንደየመጡበት ሲኩዌንስ ነው ያ ፕሮግራም ራን የሚሆኑት። የመጀመሪያው ስቴትመንት አለ፣ ከሱ ቀጥሎ የሚመጣው ስቴትመንት ይሄዳል። ከዛ በኋላ ከሱ የሚመጣው ስቴትመንት እያለ ሲኩዌንሻሊ ወይም ተራ በተራ የሚሄድበት ሂደት ምን እንለዋለን? ሲኩዌንስ እንለዋለን። ሰሌክሽን ደግሞ የምንለው ወይም ኮንዲሽናል የምንለው ወይም ሰሌክሽን ስቴትመንት የምንለው ደግሞ ፕሮግራም ኤክስኪዩት የሚሆነው ምንድነው? ኮንዲሽኑ ሳቲስፋይ ከመሆኑ ጋር ዲፔንደንት ነው። የሆነ ፕሮግራም ኤክስኪዩትድ የሚሆነው የግድ ያ የተቀመጠ ኮንዲሽን የሆነ ኮንዲሽን ይኖረናል። ያ ኮንዲሽን ሳቲስፋይ እስከሆነ ድረስ ብቻ ነው ፕሮግራሙ ኤክስኪዩት የሚሆነው። ይሄ ፍሎ ቻርቱን በምንመለከት ሰዓት መጀመሪያ የሆነ ፕሮግራማችን ይጀምራል፣ ኮንዲሽኖች ይኖሩታል። እሱን ኮንዲሽን በማየት ነው ፕሮግራማችን የሚጀምረው። ያ ኮንዲሽን ፉልፊልድ ከሆነ ወይም ትሩ ከሆነ የሆነ ስቴትመንት አለ። ስቴትመንት የተባለ ስቴትመንት አለ። ትሩ ሲሆን ኤክስኪዩት የምናደርገው ማለት ነው። ፎልስ ከሆነም ደግሞ ኤክስኪዩት የምናደርገው ስቴትመንት ቢ ይባላል። እንደየ ኮንዲሽኑ ሳቲስፋይ እንደመሆኑ ፕሮግራሙ ኤክስኪዩትድ ይሆናል ማለት ነው። ፕሮግራሙ ኮንዲሽኑ ሳቲስፋይድ ሲሆን እንዲወጣ የምንፈልገውን ትሩ ሲሆን ስቴትመንት ኤ ይኖረናል። ልክ ኮንዲሽናችን ፎልስ ሲሆን ደግሞ ስቴትመንት ቢ ይኖረናል ማለት ነው። ሴሌክሽን ወይም ኮንዲሽናል ስቴትመንት የምንለው እንዲህ አይነት ስትራክቸር ነው ያለው ማለት ነው። ሌላው ሉፕ ነው። ሉፕ ደግሞ ምን አይነት ስትራክቸር አለው የሚለውን ደግሞ ለማየት ፈርስት የሆነ ስቴትመንት ሊኖረን ይችላል። ከዛ የዛን ስቴትመንት የሆነ ኮንዲሽን እናይለታለን። ኮንዲሽናችን ትሩ ከሆነ እንደገና ሪተርን ያደርግና እዛው ጋር ይሄዳል ማለት ነው። ትሩ በሆነ ቁጥር ስቴትመንታችን ትሩ እየሆነ በመጣ ቁጥር ሉፕ እየተመለሰ እንደገና እዛ ቦታ ይመለሳል ማለት ነው። ሉፕ የምንለው ስቴትመንት እንደዛ ነው ማለት ነው። ኮንዲሽናችን ፎልስ እስካልሆነ ድረስ ልክ ኮንዲሽናችን ፎልስ ሲሆን ነው ፕሮግራማችን ተርሚኔት የሚያደርገው ወይም የሚያበቃው። ኮንዲሽናችን ግን ፎልስ እስካልሆነ ድረስ ወይም ስቴትመንቱ ኦልዌይስ ትሩ እየሆነ በቀጠለ ቁጥር ሉፕ እያደረገ ያ ነገር አይትሬት ያደርጋል ወይም ይመላለሳል ማለት ነው። ያ ስቴትመንት እየተደጋገመ ነው ይመጣው እንደማለት ነው ማለት ነው። ለምሳሌ የሆነ ቁጥርን ከዩዘር ተቀብለን ያ ከዩዘር የምንቀበለው ቁጥር ከአንድ እስከበለጠ ድረስ እንዲቀጥል ከፈለግን ስቴትመንታችን ሉፕን እንጠቀማለን ማለት ነው። ሉፕን ተጠቅመን ምን አይነት ነገር ይሆናል? ስቴትመንታችን ምንድነው? የሆነ ቁጥር አስገባ የሚል ይመጣል ማለት ነው። የሆነ ቁጥር አስገባ የሚል ስቴትመንት ይኖረናል። ያ ቁጥር አስገባ የሚለው ስቴትመንት ምን እስኪሆን ድረስ ይቀጥላል? ለምሳሌ ዩዘሩ የሚያስገባው ቁጥር ከአንድ የበለጠ እስከሆነ ድረስ ይሄ ስቴትመንት እንዲቀጥል ከፈለግን ዩዘር ለምሳሌ ሁለት ቁጥርን ሲያስገባ ኮንዲሽኑ ቼክ ይደረጋል። ሁለት ቁጥር ከአንድ ይበልጣል አይደል? ሁለት ቁጥር ከአንድ ስለሚበልጥ ትሩ ነው። እንደገና ይመለስና አሁንም ይጠይቃል፣ አስገባ ይለናል ማለት ነው ፕሮግራሙ። አሁንም እናስገባለን፣ ሶስት እናስገባለን። ሶስት ስናስገባ ኮንዲሽኑ ጋር መጥቶ ቼክ ያደርጋል። ሶስት ከአንድ ይበልጣል አይደል? እንደገና ይሄ ትሩ እስከሆነ ድረስ አሁንም
ሉፕ ያደርጋል ወይም አይትሬት ያደርግና ወደዚህ ስቴትመንት መጥቶ አሁንም ይሄ ስቴትመንት ራን ያደርጋል ማለት ነው። ይሄ ስቴትመንት ራን ያደርጋል ማለት አሁንም ቁጥር አስገባ ብሎ ዩዘሩን ይጠይቃል። ዩዘሩ አሁንም 10ን አስገባ ኦር 100ን አስገባ ብቻ ከአንድ እስከበለጠ ድረስ የሚያስገባው ያ ፕሮግራም አይቋረጥም። እንደገና መልሶ ቁጥር አስገባ ብሎ ይጠይቃል። ሶ ዚስ ታይፕ ኦፍ ፕሮግራም ክሬት ማድረግ ከፈለግን ሉፕን ነው የምንጠቀመው። ወይም የፕሮግራማችን ይዘት እንዲህ አይነት እንዲሆን አይትሬት የሚያደርግ እንዲሆን እስከፈለግን ድረስ ሉፕን እንጠቀማለን ማለት ነው። ሶ ያ ዩዘር ለምሳሌ ዜሮን ቢያስገባ ቼክ ይደረጋል ኮንዲሽኑ ላይ ዜሮ ከአንድ ይበልጣል አይበልጥም፣ ዜሮ ከአንድ ያልሳል ፎልስ ሆነ፣ እዛ ጋር አቋመ ማለት ነው። ይሄ ስቴትመንት ከዛ በኋላ ኤክስኪዩትድ አይሆንም፣ ፕሮግራሙ እዛ ጋር ያልቃል። ፕሮግራሙ እንዲያልቅ ሉፕ ወይም ደግሞ ሉፕ ላይ ፕሮግራሙ አይትሬት የሚያደርግ ነገር ፕሮግራሙ እንዲያልቅ ኮንዲሽኑ ፎልስ ሲሆን ፕሮግራሙ ተርሚኔት ያደርጋል ማለት ነው። እንዲህ አይነት ስትራክቸር ብቻ አይደለም ያለው፣ የተለያዩ የሉፕ አይነቶችን እናያለን። ፎር ሉፕ፣ ዋይል ሉፕ፣ ዱ ዋይል ሉፕ የሚባሉ አሉ። ስትራክቸራቸው ይለያያል። ለምሳሌ እዚህ ጋር መጀመሪያ ስቴትመንት በፊት ኮንዲሽን ቼክ የሚያደርግ የሉፕ አይነት አለ፣ በኋላ ላይ እንመጣለን። ለምሳሌ እንደ ዱ ዋይል ሉፕ አይነቶቹ ፈርስት ኮንዲሽን ቼክ ያደርጋል፣ ከዛ ነው እንትኑ ስቴትመንቱ የሚቀጥለው ማለት ነው። ለምሳሌ መጀመሪያ ኮንዲሽን ይታያል። ሶሪ ይሄ ፎርም ለፎር ሉፕ ለዋይል ሉፕ የሚሆነው ያገለባበጫለሁ። ይሄ ግን ለዱ ዋይል ሉፕ ወይም ዱ ዋይል ማለት መጀመሪያ ስቴትመንቱ ኤክስኪዩትድ ይሆናል፣ ከዛ በኋላ ኮንዲሽኑን ቼክ ያደርጋል ነው። ይሄን በወሱ ወደ በኋላ ላይ እንመጣበታለን፣ አሁን ኮንፊውዥን እንዳይፈጥር። ይሄኛው ደግሞ እንዴት ነው? መጀመሪያ ኮንዲሽኑን ቼክ ያደርጋል። የሆነ ኮንዲሽን አለ። ምን አይነት ኮንዲሽን አለ? አንድ የሚገባ ቁጥር ቅድም ባልነው መሰረት ከአንድ መብለጥ አለበት የሚል ኮንዲሽን አለ። ከዛ ስቴትመንት ይመጣል። ስቴትመንት በዚህኛው ሰዓት ደግሞ የሆነ ኮንዲሽን አለ። ያ ኮንዲሽን ፉልፊል ሲሆን ያስቀመጥነው ኮንዲሽን ፉልፊል ሲሆን ነው ስቴትመንቱ ኤክስኪዩትድ የሚሆነው። ስቴትመንቱ ኤክስኪዩትድ የሚሆነው መቼ ነው? ይሄ ኮንዲሽን ትሩ ሲሆን ነው። ኮንዲሽናችን በተሟላ ቁጥር ይሄ ስቴትመንት ኤክስኪዩት ይሆናል ማለት ነው። ኮንዲሽን ትሩ ሆነ ማለት ይሄ ስቴትመንት እያለ ዙሩ ልክ እንደዚሁ በዚሁ መልክ ኮንዲሽን ትሩ እስከሆነ ድረስ ስቴትመንት ኤክስኪዩትድ የሆነ ይቀጥላል ማለት ነው። ልክ ኮንዲሽን ግን ፎልስ የሆነ ሰዓት ይሄ አይተሬሽን ይቀርና ልክ ኮንዲሽናችን ፎልስ ሲሆን ፕሮግራማችን እዚህ ጋር ያበቃል፣ ተርሚኔትድ ይሆናል። ምንም አይነት ሉፕ አይኖርም ከዚህ በኋላ ሉፑ። ስለዚህ ተርሚኔት የሚያደርገው ወይም ሉፑ የሚቋረጠው መቼ ነው ማለት ነው? ኮንዲሽናችን ፎልስ ሲሆን ነው ማለት ነው። ሉፕ ላይ ወይም አይትሬቲንግ ስትራክቸር ያላቸው ፕሮግራሞች ላይ ማለት ነው። ዛሬ ልናይ ወይም ደግሞ በዚህ ቪዲዮ በደንብ ከበር እናደርጋለን ብዬ ያሰብኩት ኮንዲሽናል ኦር ሰሌክሽን ስቴትመንት ከሆኑት ውስጥ ኢፍ ስቴትመንትን ነው። እዚህ ጋር እንደምትመለከቱት ኮንዲሽናል ወይም ሰሌክሽን ስቴትመንት እነዚህ ሁሉ አምስቱም ኮንዲሽናል ወይም ሰሌክሽን ስቴትመንት የምንላቸው ናቸው። ዋን ዌይ ኢፍ ስቴትመንት አለ፣ ቱ ዌይ ኢፍ ኤልስ ስቴትመንት አለ፣ ኔስትድ ኢፍ ኤንድ መልቲ ዌይ ኢፍ ኤልስ ስቴትመንት አለ፣ ስዊች ስቴትመንት አለ፣ ኮንዲሽናል ኤክስፕሬሽኖች አሉ ማለት ነው። ዛሬ ከአንድ እስከ ሶስት ያሉትን ወይም ኢፍ ስቴትመንት ጋር የተገናኙትን ከቨር ለማድረግ እንሞክራለን ማለት ነው በዚህኛው ሴሽናችን። ዋን ዌይ ኢፍ ስቴትመንት መጀመሪያ የዋን ዌይ ኢፍ ስቴትመንት ሲንታክሱን እንይና ወደ ኮምፓይለራችን ሄደን በደንብ ፕራክቲስ እናደርጋለን ማለት ነው። ሲንታክሱ እንዴት ነው? ኢፍ ይኖረናል፣ ከዛ ፓረንተሲስ ወይም ደግሞ ይሄ ብራኬት የምንለው፣ ከዛ እዚያ ውስጥ ኤክስፕሬሽን ይኖረናል። እዛ ውስጥ ቡሊየን ኤክስፕሬሽን ማለት ነው። ማለት የሆነ ኮንዲሽን እናስቀምጣለን ብራኬታችን ውስጥ። ያ ኮንዲሽን ምንድን ነው? ያ የተቀመጠው ኮንዲሽን ትሩ እስከሆነ ድረስ ነው ይሄ ኢፍ ስቴትመንት ኤክስኪዩት የሚያደርገው። ለምሳሌ ኢፍ ብለን ፓረንተሲስ አለን ወይም ብራኬት ያልነው፣ እዛ ውስጥ የሆነ ኤክስፕሬሽን እናስቀምጣለን፣ ኮንዲሽናል የሆነ ወይም ቡሊየን የሆነ ኤክስፕሬሽን። ያ ኮንዲሽን ትሩ ከሆነ ይሄ እዚህ ውስጥ ሲንታክሱ እንደምታዩት ኢፍ ከዛ ይሄኛው ብራኬት አለን፣ እዛ ውስጥ ኤክስፕሬሽናችን ይኖራል፣ ከዛ ብሬሶች ይኖራሉ፣ ከርሊ ብሬሶች። እዚህ ከርሊ ብሬስ ውስጥ ወይም ደግሞ እዚህ ብሎክ ውስጥ ያለው ስቴትመንት ኤክስኪዩትድ የሚሆነው መቼ ነው? ይሄ ኮንዲሽን ፉልፊል እስከሆነ ድረስ ወይም ይሄ ቡሊየን ኤክስፕሬሽን ትሩ የሚል ሪዛልት ከሆነ ያለው ይሄ ስቴትመንት ኤክስኪዩት ይሆናል። አዘርዋይስ ግን ይሄ ስቴትመንት ኤክስኪዩት ሊሆንልን አይችልም ማለት ነው። ዋን ዌይ ኢፍ ስቴትመንት ማለት ኢፍ ስቴትመንት ብቻ ነው ያለው፣ ሌላ ምንም ከዚህኛው ውጪ ተጨማሪ የሆነ ኤክስፕሬሽን ሳይኖረው ሲቀር ዋን ዌይ ኢፍ ስቴትመንት እንለዋለን። ኤግዛምፕል ለምሳሌ እዚህ ጋር ኢፍ ይላል፣ አይ ግሬተር ዛን ዜሮ፣ አይ መጀመሪያ ዲክለር ማድረግ አለብን። ይሄ ለኤግዛምፕል ነው፣ ጀስት ሀሳቡን ለመረዳት ማለት ነው። ኢንት አይ የሚል ለምሳሌ ዲክለር የሆነ ቫሪያብል አለን እንበል አይ፣ ከዛ ኢፍ ፓረንተሲስ አይ ግሬተር ዛን ዜሮ ከሆነ አያችን ከዜሮ የሚበልጥ ከሆነ ከርሊ ብሬሳችን ከዛ ስቴትመንቱ ምንድን ነው? ሲአውታችን ወይም ደግሞ አይ ግሬተር ዛን ዜሮ የሚባለው ኮንዲሽን ፉልፊል ከሆነ አይ ኢዝ ፖዘቲቭ የሚል
ስቴትመንት ኤክስኪዩት ይሆናል ማለት ነው። ስለዚህ አያችን አይ ለምሳሌ ከዩዘር የምንቀበለው ቫሪያብል ከሆነ ዩዘር የሆነ ቁጥር አስገብቶ ያስገባው ቁጥር ከዜሮ በለጠ ማለት ያስገባው ቁጥር ፖዚቲቭ ነው። ያው ከዜሮ ይበልጥ ማንኛውም ቁጥር ፖዚቲቭ ነው አይደለ? ሶ ያስገባ ነው ቁጥር ከዜሮ በለጠ ማለት አያችን ፖዚቲቭ ነው። አዘርዋይስ ግን የሚል አማራጭ የለንም እዚህ ጋር ዋን ዌይ ኢፍ ስቴትመንት ስለሆነ ማለት ነው። ይሄኛው ጀስት አንድ ብቻ ነው ኤክስፕሬሽን እንትን የሚለው ይሄ ኮንዲሽናችን ፉልፊል ካደረገ ይሄ ኤክስፕሬሽን አለ። አዘርዋይስ ምንም አይነት ኤክስፕሬሽን የለንም፣ እዚሁ ጋር ያበቃል ማለት ነው። ዋን ዌይ ኢፍ ስቴትመንት ከሆነ ማለት ነው። ይህም ልክ እንደዛው ኤግዛምፕል ነው። ለምሳሌ ኢንተር ስቱደንት ግሬድ ይላል። ግሬድ እናስገባለን። ያስገባነው ግሬድ ከ50 የሚበልጥ ወይም ከ50 እኩል ከሆነ ያ ተማሪ ፓስድ ነው። ይሄ ዋን ዌይ ኢፍ ስቴትመንት እንለዋለን። እንደምትመለከቱት ሲንታክሱ ይህን ይመስላል። ኢፍ አለ ፓረንተሲስ፣ ከዛ እዛ ውስጥ ብሎክ ያስፈልገናል ማለት ነው። ሶ ዘ ብሬስ ካን ቢ ኦሚትድ ኢፍ ዘ ኢንክሎዝ ኤ ሲንግል ስቴትመንት ይላል። ስቴትመንታችን ሲንግል እስከሆነ ድረስ እዛ ኢፍ ስቴትመንታችን ውስጥ የምናስቀመጠው ስቴትመንት ሲንግል እስከሆነ ድረስ ብሬሱን ብንተው ወይም ከርሊ ብሬሶቹ እዚህ ጋር ሲንታክስ ግድ ያላቸው ከርሊ ብሬሶች ብንተዋቸውም ችግር የለውም፣ ኦሚትድ መሆን ይችላሉ። ምክንያቱም ሲንግል ስቴትመንት ኢንክሎዝ እስካደረገ ድረስ ማለት ነው። እንደምትመለከቱት ሲንግል ስቴትመንት ስለሆነ እዚህ ውስጥ ያለው ከርሊ ብሬሱ ኦሚትድ መሆን ይችላል ወይም መተው እንችላለን ከርሊ ብሬሱን ማለት ነው። ነገር ግን ከሲንግል ስቴትመንት ውጭ ስንጠቀም ግን ከርሊ ብሬሱ ያስፈልገናል ወይም እዛ ብሎክ ውስጥ ማስቀመጥ አለብን ማለት ነው። ኦኬ ሶ አሁን ያወራነው ነገር በደንብ ክሊር እንዲሆንልን እቺን ኤግዛምፕል ኮምፓይለር ላይ ሞክረናት እናያለን ማለት ነው። ሶ ኤግዛምፕላችን ምንድነው የሚለው ራይት ኤ ፕሮግራም ዛት ፕሮምፕት ዘ ዩዘር ቱ ኢንተር አን ኢንቲጀር ኢፍ ዘ ነምበር ኢዝ ኤ መልቲፕል ኦፍ 5 ዲስፕሌይ ሄሎ 5 ኦልሶ ኢፍ ዘ ነምበር ኢዝ ኢቭን ዲስፕሌይ ሄሎ ኢቭን ነው የሚለው ጥያቄ ማለት ነው። ሶ ምንድነው በመጀመሪያ ከዩዘሩ ኢንቲጀር ኢንተር እንዲያደርግልን ፕሮምፕት እናደርገዋለን ወይ እናዘዋለን ማለት ነው። ዩዘሩ ኢንቲጀር ኢንተር ያደርግልናል። ዩዘሩ የሰጠንን ኢንቲጀር ከዛ ያ ነምበር የአምስት መልቲፕል ከሆነ ሄሎ 5 ይለናል ፕሮግራሙ። አዘርዋይስ ደግሞ ወይም ደግሞ የነምበሩ ደግሞ ኢቭን ከሆነ ሄሎ ኢቭን ይለናል ማለት ነው። ሶ እንዴት ነው ይሄንን የምንሰራው? ምንድን ነው የ5 መልቲፕል ነው ማለት የ5 መልቲፕል ለመሆን እንዴት ነው ያ ቁጥር ለ5 ተካፍሎ ሪሜንደሩ 0 መሆን አለበት። የ5 ብዜት ነው ለማለት ለምሳሌ የ5 ብዜት ነው አይደል? 10 የ5 ብዜት ነው። 10 ለ5 ይካፈል 2 ነው፣ ያለምንም ሪሜንደር ይደርሳል። ሶ የአንድ ነገር የአንድ መልቲፕል ነው ለማለት ለዛ ቁጥር ዲቫይድ ሲሆን ሪሜንደሩ 0 መሆን አለበት አይደል? ይሄ ማቴማቲክስ ላይ የምናውቀው ነገር ነው። ሶ ያንን እንጠቀማለን ማለት ነው። እዚህ ጋር አሴ ኮንዲሽን እሱን እንጠቀማለን። ይሄኛው መልቲፕል ኦፍ 5 ነው፣ ይሄኛው ኢቭን ነው ብሎ ሄሎ 5 ሄሎ ኢቭን እንዲል እሱን አሴ ኮንዲሽን እንጠቀማለን ማለት ነው። ሶ መጀመሪያ ፕሮግራሙን እንጻፍ። ሶ መጀመሪያ ምን ያስፈልገናል? ሲአውት ስቴትመንት ያስፈልገናል። ምንድነው ሲአውታችን የሚሆነው? ኢንተር ኤ ነምበር እንላለን ለዩዘር ኢንተር ኤ ነምበር፣ ከዛ ኤንድል ሶ ከዛ በፊት ዲክለር ማድረግ አለብን ቫሪያብላችንን ነምበሩ ስቶር የሚሆንበትን። ሶ ኢንት ነምበር እንበለው። ኢንት ነምበር ሲአውት ኢንተር ኤ ነምበር። ሶ ከዛ ሲኢን ግሬተር ዛን ይህን ያው ከዚህ በፊት ስላየን ነው ሲአውት ሲኢን እየፈጠንኩ ያለሁት ማለት ነው። ሶ ሲኢን ነምበራችንን እንቀበላለን ከዩዘር። ከተቀበልን በኋላ አሁን ዋን ዌይ ኢፍ ስቴትመንታችንን መጠቀም እንችላለን። ሶ እንዴት ነው ብለናል? ሲንታክሱ ኢፍ እንላለን ፓራንተሲስ፣ ከዛ ስዛ ውስጥ ምን ይኖረናል? ኮንዲሽን። ኮንዲሽናችን ምንድን ነው? አንደኛው ሄሎ 5 እንዲለን ነው የፈለግነው ዲስፕሌው። ሶ ሄሎ 5 እንዲመጣለን ምን መሆን አለበት? ያ ሰውየው ኦር ደግሞ ዩዘሩ ኢንተር ያደረገው ነምበር ምን ሲሆን ነው ሄሎ 5 የሚለን? ያ ነምበር ኢፍ ነምበር ተካፍሎ ሪሜንደሩ ለ5 ተካፍሎ ሪሜንደሩ 0 ከሆነ ነው የ5 ብዜት ነው ብለን የምንወስደው። ሶ ሪሜንደር ደግሞ እንዴት ነው ብለናል? እቺ ፐርሰንት ምልክት ወይም ሞጁለስ ትባላለች ማለት ነው በፕሮግራሚንግ ላንጉጅ። ነምበር ሞጁለስ ለ5 ተካፍሎ ያለው ውጤት ምን ከሆነ 0 ከሆነ ነው የ5 ብዜት ነው የምንለው። አንድ ቁጥር ለ5 ተካፍሎ ሪሜንደሩ 0 ከሆነ ምንድን ነው እንላለን? የ5 ብዜት ነው እንላለን። ሶ እቺኛው ምልክት ሞጁለስ የምንላት ምንድነው ጥቅሟ? ሪሜንደርን ነው የአንድ ቁጥር ለዛ ነምበር ለ5 ተካፍሎ ያለው ሪሜንደርን ነው የምትወክልልን ማለት ነው ይሄ ኤክስፕሬሽን። ሶ ያ ነምበሩ ዩዘሩ ኢንተር ያደረገው ነምበር ለ5 ተካፍሎ ያለው ሪሜንደር 0 ከሆነ ምን
ብሬስ ይኖረንና እዛ ብሬስ ውስጥ ምን እናደርጋለን? የፈለግነውን ስቴትመንት እንጽፋለን። ሶ ምንድነው የፈለግነው? ለአምስት ተካፍሎ 0 ከሆነ ኦር መልቲፕል ኦፍ 5 ነው ማለት ያ ነበር የሆነ ሲአውት ይኖረናል። ያ ሲአውታችን ምንድነው? ሄሎ 5 እንዲል ነው የፈለግነው። ሄሎ 5 ሌላም ደግሞ ኢቭን የሚልም ደግሞ ሄሎ ኢቭንም እንዲልም ደግሞ እንፈልጋለን ፕሮግራሙ። ሶ ለሄሎ ኢቭኑን ደግሞ ሌላ ከዚህ ብሎክ እንወጣና እዚህ ኢፍ ካልነው ብሎክ ወጥተን ሌላ ኮንዲሽን ወይም ሌላ ዋን ወይ ኢፍ ስቴትመንት ያስፈልገናል። ሶ ያ ኮንዲሽናችን ደግሞ ኢቭን ለመሆን ደግሞ ምንድነው? አንድ ቁጥር። ስለዚህ ኢቭን የሆነው አንድ ቁጥር ለሁለት ተካፍሎ ሪሜንደሩ 0 ከሆነ ነው አይደል ኢቭን ነው የምንለው። ሶ እሱንም ልክ እንደዛው ነምበር ሞጁለስ 2 ኢኳል 0 ከሆነ ስቴትመንታችን ምን ይሆናል ማለት ነው? ሲአውት ሌዛን ኮቴሽን ሄሎ ኢቭን ይለናል ማለት ነው። ሶ ይህን ይመስላል ኢፍ ስቴትመንት። ምንድነው የሚያደርገው? ይህን ኮንዲሽን ያህል ኦኬ ረን አድርገን አብረን ነው እንደምትመለከቱት ኢንተር ነምበር አለኝ። ለምሳሌ ያ ቁጥር 5ን ያስገባሁት እንበል ኢንተር ሄሎ 5 ብቻ አለኝ። ለምን 5 ኢቭን ነው እንዴ? አይደለም። ሶ ይሄንን መጀመሪያ ይሄን ኮንዲሽን ቼክ ያደርጋል። ያ ነምበር ለ5 ተካፍሎ ኦር ደግሞ የመልቲፕል ኦፍ 5 ነው የምትለዋን ይሄን ኮንዲሽን ቼክ ያደርጋል። ያስገባሁት 5 ነበር። 5 መልቲፕል ኦፍ 5 ነው። ሶ ትሩ ስለሆነ ወደዚህ ስቴትመንት ገብቶ ሄሎ 5 ይለናል። ያልፋል። ወደዚህኛው ኢፍ ስቴትመንት ገባን ማለት ነው። ይሄ ነምበር ለሁለት ተካፍሎ ሪሜንደሩ 0 ነው ወይ? ሶ የኢቭኑን ኮንዲሽን ስለማለ ተርሚኔት በሌላ ተርሚኔት ይሆናል ማለት ነው። በሌላ ቁጥር ቼክ እናድርገው። ለምሳሌ ሁለቱንም ኮንዲሽን ሊያሟላ ከሚችል ቁጥር ለምሳሌ 10ን ብንወስድ አውትፑት ምን ይሆናል የሚለው ስናይ እንደምትመለከቱት ሄሎ 5 ሄሎ ኢቭን ሁለቱም ኤክስኪዩዝ ይሆናል። ምክንያቱም ለአምስት ይሄኛውንም ኮንዲሽን ያሟላል። ሶ ትሩ ስለሆነ ይሄ ስቴትመንት ኤክስኪዩት ይሆናል። ሁለተኛውም ይሄንን ኮንዲሽን ያሟላል። ይሄም ትሩ ስለሆነ የሁለተኛውም ስቴትመንት ኤክስኪዩትድ ይሆናል። ሶ ኢፍ ስቴትመንት ይሄን ይመስላል። ዋን ዌይ ኢፍ ስቴትመንት ማለት ነው። አሁን ደግሞ በቀጣይ ስላሉ ሌሎቹን ኢፍ ስቴትመንቶች እናያለን ማለት ነው። ሌላው ቱ ዌይ ኢፍ ኤልስ ስቴትመንት ነው። ቱ ዌይ ኢፍ ኤልስ ስቴትመንት ደግሞ ፍሎር ቻርቱን በምንመለከትበት ሰዓት መጀመሪያ ኮንዲሽኑ አለ። ያ ኮንዲሽን ትሩ ከሆነ ልክ እንደ ቅድሙ እንደ ዋን ዌይ ሁሉ ያ እዛ ኮንዲሽን ወይም እዛ ብሎክ ውስጥ እዚህ ብሎክ ውስጥ እዚህ ኢፍ ክሎዝ ውስጥ ወይም ደግሞ ይሄ የኢፍ ስቴትመንት ኤክስፕሬሽን ውስጥ ያለው ስቴትመንት ኤክስኪዩትድ ይሆናል። ነገር ግን ፎልስ የሚሆን ከሆነ ደግሞ ላለውም ልክ ፎልስ ሲሆንም ደግሞ ሌላ ስቴትመንት እናስቀምጣለን ማለት ነው። ሶ ሲንታክሱ እንዲሆን እንዴት ይሆናል? ኢፍ ፓረንተሲስ እዛ ውስጥ ኮንዲሽኑ ያ ኮንዲሽን ፉልፊል ሲሆን ወይም ትሩ ሲሆን ደግሞ የሚኖረውን ስቴትመንት በከርሊ ብሬክስ ውስጥ እዛ ውስጥ ያ ስቴትመንት ከከርሊ ብሬሱ ውጭ ደግሞ ኤልስ የሚል እናጠቅምና ኤልስ የሚባል አዘር ወርድ ተጠቅመን ኤልስ የሚል ካለን በኋላ ለኤልስም ሌላ ከርሊ ብሬስ ከፍተን ፎልስ ስለሚሆነውም ኤልስ ስቴትመንት ይኖረዋል ማለት ነው። የቅድሙ ዋን ዌይ ነው። ኢፍ ስቴትመንት ብቻ ነው። ኮንዲሽኑ ትሩ ሲሆን ያለውን ስቴትመንት ብቻ ነው የምናስቀምጠው። እዚህኛው ላይ ግን ኮንዲሽኑ ትሩ ሲሆን ያለው ስቴትመንት አለ። ከዛ ውጭ ደግሞ ኮንዲሽኑ ፎልስ በሚሆንበት ሰዓት ደግሞ ኤክስኪዩት የሚሆን ሌላ ስቴትመንት እናስቀምጣለን ማለት ነው። ሶ ያ ኮንዲሽኑ ፎልስ በሚሆን ሰዓት የሚቀመጠው ሌላኛው ስቴትመንት ደግሞ ኤልስ ውስጥ ይቀመጣል ማለት ነው። ዋን ዌይ ሲሆን ኦር ደግሞ ኮንዲሽን ውስጥ ያለው ነገር አለ። ያ ኮንዲሽን ፉልፊል ሲሆን ያለው አለ። ሬስት ሴናሪዮ ደግሞ ከዛ ኮንዲሽን ውጭ ያለው ሴናሪዮ ደግሞ የሚገልጽ ስቴትመንት ደግሞ በኤልስ ውስጥ እናስቀምጣለን ማለት ነው። ወይ ኢፍ ኤልስ ስቴትመንት ማለት ይሄን ነው ትርጉሙ ማለት ነው። ሶ ይሄ ኤግዛምፕል ነው የቱ ዌይ ኢፍ ኤልስ ስቴትመንት። ለምሳሌ እያንዳንዱን እኔ እዚህ ጋር ምን አለ? ኢንት ግሬድ የሚባል ቫሪያብል ዲክሌር ተደርጓል። ከዛ ኢንተር ዘ ስቱደንት ግሬድ ይላል። ስቱደንትን ግሬዱን ኢንተር እንዲያደርግ ፕሪንት ያደርጋል እዚህ ጋር ዩዘሩ። ከዛ ዩዘሩ ግሬዱን ያስገባል በኢን ስቴትመንት እንደምታዩት። ከዛ ኢፍ ኤልስ ስቴትመንት ከፍቷል እዚህ ጋር ኢፍ ከዛ ግሬድ ግሬተር ዛን ኦር ኢኳልስ ቱ 50 ሲአውት ፓስድ። ሶ ግሬድ ከ50 ከበለጠ ወይም ከ50 እኩል ከሆነ ዩዘሩ ኢንተር የሚያደርገው ግሬድ ከ50 ከበለጠ ወይም ከ50 እኩል ከሆነ ይሄ ስቴትመንት ትሩ ከሆነ ምንድነው ምን አይነት ስቴትመንት ነው ኤክስኪዩትድ የሚሆነው? ሲአውት ፓስድ የሚለው ስቴትመንት ኤክስኪዩት ይሆናል። ኤልስ ግን ኤልስ ማለትም ማለት ነው ከ50 በላይ ውጤት ካልመጣ ከዛ በታች ከሆነ ማለት ነው።
ኤልስ ማለት የሚወክለው ምንድን ነው? 50 እና ከ50 በታች ያለውን ቁጥር ነው የሚወክለው ኤልስ የምትለው። ሶ ከ50 በታች ሆነ ማለት ግሬዱ ስለዚህ ምን ሆነ ማለት ነው? ሲአውታችን ፌልድ። ሶ ቅድም ፓስድ ብቻ ነበር፣ አሁን ኤልስ ስቴትመንት ይኖረናል። ሶ ከ50 በታች ቢሆን ታዲያ ያ ቁጥር ምንድን ነው የሚወጣው የሚለውን ስናይ ምን ይሆናል? ፌል ይለናል ማለት ነው እዚህ ጋር። ሶ ትሩ ሲሆን ኮንዲሽናችን ትሩ ሲሆን ያለውንም ስቴትመንት እናስቀምጣለን። ኢፍ ኤልስ ስንጠቀመው ቱ ዌይ ሲሆን ኢፍ እና ኤልስ ሲኖረው፣ ኤልስ ላይ ደግሞ ኮንዲሽናችን ፎልስ በሚሆን ሰዓት የሚኖረውን ሴናሪዮ በስቴትመንት መልክ የምንገልጽበት ሂደት ነው ኢፍ ኤልስ ማለት ነው። ሶ እነዚህ ተጨማሪ ኤግዛምፕሎች ናቸው። እነዚህን ከማቴሪያሉ ላይ እያያችሁ ወይም ደግሞ ማቴሪያሉን ከቴሌግራም ቻናል ላይ ያወረዳችሁ መጠቀም ወይም ደግሞ ፕራክቲስ ማድረግ ትችላላችሁ ማለት ነው። ሶ ሌላኛው መልቲዌይ ኢፍ ኤልስ ስቴትመንት ነው። መልቲዌይ ኢፍ ኤልስ ስቴትመንት ደግሞ ማለት ከአንድ በላይ ኮንዲሽን ሲኖር፣ ከሁለት በላይ ኮንዲሽን ሲኖር፣ ኦር ደግሞ ለምሳሌ የሆነ ኮንዲሽን አለ መጀመሪያ፣ ከሱ ኮንዲሽን ውጪ ሁለተኛ ኮንዲሽን አለ፣ ሶስተኛ ኮንዲሽን አለ፣ አራተኛ ኮንዲሽን ይኖራል። ከዚያ በኋላ ደግሞ ኤልስ ወይም ደግሞ እነዚህ ኮንዲሽኖች ውጪ ሲሆን ደግሞ ያለው ኤልስ ይኖራል ማለት ነው። ይሄ መልቲዌይ ኢፍ ኤልስ ስቴትመንት ይሆናል። ለምሳሌ አሁን ልክ በዚሁ በግሬድ ብናይ ለምሳሌ ከ90 በላይ ያመጣ ይሄ ከሆነ ግሬዱ አንድ፣ ከልክ ከ80 እና ከ90 መካከል ደግሞ ቢ፣ ከ70 እና ከ80 መካከል ደግሞ ሲ፣ ከ60 እና ከ70 መካከል ደግሞ ዲ ቢሆን ለምሳሌ ይሄ ምንድነው? የተለያዩ ከሁለት በላይ ኮንዲሽኖች ናቸው። ይህን እንዴት እናስቀምጣለን? ኢፍ እያልን ኤልስ ኢፍ እያልን ልክ ኮንዲሽናችንን ጨርሰን አንድ ኮንዲሽን ወር ደግሞ የመጨረሻዋ ላይ ስንደርስ ኤልስ የምትለው እንጠቀማለን። ኤልስ የምትለው ደግሞ የምትወክልልን ምን ይሆናል? በዚህ ሰዓት እስካሁን ከላይ ካሉት ኮንዲሽኖች ውጭ ደግሞ የሆነ ሌላ ኮንዲሽን ሲመጣ ኤልስ በምትለው ውስጥ እናጠቃልላለን ማለት ነው። መልቲዌይ ኢፍ ኤልስ ስቴትመንት ደግሞ ይህን ነው የሚጠቅመን ማለት ነው። ልክ እንደምትመለከቱት ማለት ነው ፍሎ ቻርቱ። ሶ መልቲዌይ ኢፍ ኤልስ ስቴትመንት በፍሎ ቻርት አሁን እዚህ ጋር በግሬድ ብናየው የመጀመሪያው ኢፍ ስቴትመንት ምን ይሆናል? ስኮር ግሬተር ዛን ኦር ኢኳል ቱ 90 ከሆነ ይህ ኮንዲሽን ትሩ ከሆነ ግሬድ ኤ ይሆናል። ሶ እዚህ ጋር በቃል ማለት ነው። ምንም አይነት ከዚህ በኋላ የሚሄደው ነገር ልክ ግን ይሄ ስቴትመንት ፎልስ ሲሆን ወደ ቀጣዩ ይሄዳል። ኤልሲፍ ወዳል ነው። ኤልሲፍ እየተጠቀምን ነው አይደል የምንሄደው ኢፍ ኤልስ መልቲዌይ ሲሆን። ሶ የመጀመሪያው ስቴትመንት ስኮር ከ90 በላይ ከሆነ ኤ ነው ይላል። ከ90 በላይ ካመጣ ሰው ኤ ይሆናል። ከዚህ በኋላ የሚመጡት ኮንዲሽኖች ይተዋሉ ወይም ቼክ አይደረጉም ማለት ነው። ነገር ግን ከ90 በላይ ፎልስ ከሆነ ይቀጥላል ወደ ሌላኛው ኤልሲፍ ወዳል ነው። እዛ ውስጥ ደግሞ ያለው ኮንዲሽን ይታያል። አሁን ደግሞ ስኮር ከ80 በላይ ከሆነ ይታያል። ይሄ ትሩ ከሆነ አሁን ግሬዱ ቢ ይሆናል። ነገር ግን አሁንም ከ80 በላይ ካልሆነ ውጤቱ ይቀጥላል ፎልስ ከሆነ ማለት ነው። ወደ ቀጣዩ ኮንዲሽን ይሄዳል። ቀጣዩ ኮንዲሽን ላይ ያለው ይታያል። እየታየ ትሩ የሚሆንበት ፓርት ላይ ተርሚኔት ይሆናል፣ ወር ደግሞ እዛ ጋር ይቆማል ማለት ነው። ትሩ የሆነው ፓርት ላይ እሱ ኤክስኪዩት ይሆናል ማለት ነው። ፎልስ በሆነ ቁጥር ግን ወደ ቀጣዩ ኢፍ ስቴትመንት ወደ ቀጣዩ ብሎክ እየገባ የቀጣዩን ኢፍ ስቴትመንት ኮንዲሽን ቼክ ያደርጋል። ነገር ግን ልክ እዚህ ጋር ውጤቱ ከ90 በላይ ከሆነ ኦልሬዲ ቀጣይ ያሉት ኢፍ ስቴትመንት ኮንዲሽኖች ቼክ አይደረጉም፣ ምክንያቱም ኦልሬዲ ትሩ ሆኗል። ይሄኛው ግሬድ ኢስ ኤ የሚለው ስቴትመንት ኤክስኪዩት ስለሚሆን ማለት ነው። ሶ የኢፍ ኤልስ ሀሳብ ይሄ ነው። ኮንዲሽን ይታያል። ኮንዲሽን ትሩ ከሆነ ትሩ የሆነበት ብሎክ ውስጥ ያለው ስቴትመንት ኤክስኪዩትድ ይሆናል። ፎልስ ከሆነ ደግሞ ቀጣዩ ላይ ለምሳሌ መልቲዌይ ከሆነ ኤልስ ብለን ያስቀመጥነው ላይ ወር ደግሞ ቀጣዩን ብሎክ ቼክ እያደረገ የቀጣዩን ኮንዲሽን ቼክ ያደርጋል ማለት ፎልስ በሚሆን ሰዓት ትሩ እስኪሆን ድረስ ማለት ነው። ሶ መልቲዌይ ኢፍ ኤልስ ስቴትመንት በእንደዚህ አይነት መልኩ ነው ማለት ነው ወርክ የሚያደርገው። ሶ ይህንን ኤግዛምፕል እንየው። ሶ አሁን እንዳወራ ነው ማለት ነው። እዚህ ጋር ሲንታክሱ ይሄን ይመስላል። ኮዱ ሲጻፍ እንደዚህ ነው። ሶ ኢፍ ግሬድ ግሬተር ዛን ኢኳል ቱ 90 የሚለው ብሎክ አለ። እዛ ብሎክ ውስጥ ያለው ስቴትመንት ይሄ ነው። ከዛ ኤልሲፍ ይኖራል። ኤልሲፍ አለን። ኤልስ አለን። ሶ ግሬድ ከ90 በላይ ከሆነ ዩ ጌት ግሬድ ኤ የሚለው ኤክስኪዩት ይሆናል። ነገር ግን ከ90 በታች ከሆነ ወደ ቀጣዩ ኮንዲሽን ይሄዳል። ቀጣዩ ኮንዲሽን ማለት ኤልሲፍ ግሬድ ግሬተር ዛን ኢኳል ቱ 80 የሚለው ነው። አሁንም እዚህ ውስጥ ከሆነ ያ ግሬድ ያለው ከሆነ ያ ግሬድ ከ80 በላይ ከሆነ ግሬዱ ቢ ነው የሚለው ኤክስኪዩትድ ይሆናል። ነገር ግን አሁንም ከ80 በታች ከሆነ ውጤቱ ይቀጥላል ማለት ነው። ሶ ኮንዲሽኑን ፉልፊል እስኪያደርግ ድረስ ኢፍ ክሎዙን እያለፈ ይመጣል። እስከዚህ ደርሶ አሁንም ኮንዲሽኑ ልክ ካልሆነ ደግሞ ምንድን ነው ሊሆን የሚችለው ማለት ነው? የመጨረሻዋ ነው ያህል ማለት ነው። ኤልሲፍ ይሄኛውንም አይቶ እስካሁን ኮንዲሽኑ ፉልፊል ካላደረገ ኤልስ የምትለዋ ምንድን ነው? ከላይ ካሉት ኮንዲሽኖች ውጪ ከሆነ ነው ኤልስ የምትለዋ የሚወክልልን። ስለዚህ ምንም አይነት
እስካሁን ካለው ፉልፊል ማድረግ ካልቻለ ኤክስኪዩት ሊሆን የሚችለው ስቴትመንት የቱ ነው? እዚህ ኤልስ ብለን ያስቀመጥነው ማለት ነው። ሶ ዩ ጌት ግሬድ ኤፍ ይለናል ማለት ነው። እስከዚህ ድረስ ደርሶ ፉልፊል ካላደረገ ወር ደግሞ ትሩ ካልሆነ ኮንዲሽኑ ሊሆን የሚችለው ምንድነው? ዩ ጌት ግሬድ ኤፍ የምትለው ኤክስኪዩትድ ይሆናል ማለት ነው። ሶ መልቲ ዌይ የሆነ ኢፍ ስቴትመንት እንዴ ነው ማለት ነው። ኮንሰፕቱ ይሄን ይመስላል ማለት ነው። ሶ ቀጥሎ ደግሞ ኔስትድ ኢፍ ስቴትመንት ነው። ስቴትመንት ማለት በአንድ ኢፍ ስቴትመንት ውስጥ ሌላ ኢፍ ስቴትመንት ስንከት ማለት ነው። ሶ አንድ ኢፍ ስቴትመንት አለ፣ እዛ ውስጥ ደግሞ አናዘር ኢፍ ስቴትመንት ስንከት ኔስትድ ኢፍ ስቴትመንት እንለዋለን ማለት ነው። ሶ ሲንታክሱ ይህንን ይመስላል። ኢፍ ስቴትመንት አለ፣ የመጀመሪያው ኮንዲሽን ዋን። እዛ ኢፍ ስቴትመንት ብሎክ ውስጥ ደግሞ እንደምትመለከቱት የዚህ ኢፍ ስቴትመንት ብሎክ አንደኛው ብሬስ ይሄ ነው፣ የመጨረሻው ብሬስ ይሄ ነው። እዛ ውስጥ ደግሞ ሌላ ኢፍ ስቴትመንት ይቀመጣል ማለት ነው። እሱ ደግሞ ምንድነው? ይሄ ኮንዲሽን ቱ የሚለው የት ውስጥ ነው የተቀመጠው? ኮንዲሽን ዋን በሚለው የኢፍ ስቴትመንት ውስጥ ነው የሚቀመጠው ማለት ነው። ሶ አንድ ኢፍ ስቴትመንት አለ፣ እዛ ውስጥ ደግሞ ኔስትድ የሚሆን ወይም ደግሞ እዛ ውስጥ የሚቀመጥ ያንን ውስጥ ያንን ኮንዲሽን ከሌላ አድርጎ የሚቀመጥ አናዘር ኮንዲሽን የያዘ ኢፍ ስቴትመንት ይኖረናል ማለት ነው። ኔስትድ ኢፍ ስቴትመንት የምንለው በኤግዛምፕል ስናየው ደግሞ የበለጠ ክሊር የሚሆን ኮንሰፕት ነው ይሄ ማለት ነው። ሶ ኮድ ብሎክ ላይ ሄደን በኤግዛምፕላችን ቼክ እናደርገው። ለምሳሌ ችኛዋ ኮድ አለች። ይህ ፕሮግራም ምንድነው የሚያደርገው? ከዩዘር ነው ኢንቲጀርን የሚቀበለው ከመጀመሪያው ጀምሮ ያለውን ሂደት እንዲህ። ሶ ይሄ ምንድነው? ኢንት ነም የሚለው ከዚህ በፊት እንደተነጋገርነው ቫሪያብል ዲክላሬሽን ነው። ነም የተባለ ኢንቲጀር ዳታ ታይፕ ያለው ቫሪያብል ዲክለር አድርገናል። ከዛ ሲአውታችን ላይ ምን አለ? ኢንተራን ኢንቲጀር አለ። ከዛ በሲኢን ደግሞ ነም የተባለውን መጀመሪያ ዲክለር ያደረግነው ቫሪያብል ቫሊዩ አክሰፕት እናደርጋለን። ከዛ በኋላ ነው ኮንዲሽናችን አውተር ኮንዲሽናችን ወይም ደግሞ አውተር ኢፍ ኮንዲሽን አለ፣ የውጭኛው ወይም ደግሞ ዋናው። በዛ ውስጥ ደግሞ ኔስትድ የሚሆኑ ኢነር ኢፍ ኮንዲሽኖች ይኖሩናል ማለት ነው። ኔስትድ ኢፍ ስቴትመንት ኮንሰፕቱ ይሄ ነው። የሆነ አውተር ኢፍ ኮንዲሽን አለ። ልክ ያ ኮንዲሽን ውስጥ ደግሞ አናዘር ኔስትድ የሆነ ከውስጥ የሚገኝ ኢነር ኢፍ ኮንዲሽን ይኖራል ማለት ነው። ላይን በላይን የሚሰጠውን ትርጉም እኔ ለምሳሌ የመጀመሪያው አውተር ኮንዲሽን ምን ይላል? ኢፍ ነም ኢዝ ኖት ኢኳልስ ቱ ዜሮ። ይሄ ኦፕሬተር ላይ ስንማር ኦር ደግሞ ስናወራ ከዚህኛው በፊት የነበረው ቪዲዮ ላይ አውርተናል ስለ ኦፕሬተሮች። ይሄ ምንድነው የሚያሳየው? ኖት ኢኳልስ ቱ ዜሮ ማለት ነው። ነም ወይም ደግሞ ከዩዘር የተቀበልነው ኢንቲጀር ከዜሮ እኩል እስካልሆነ ድረስ ወይም ዜሮ እስካልሆነ ድረስ ማለት ነው። ኖት ኢኳልስ ቱ ዜሮ ማለት ከዜሮ እኩል አይደለም ማለት ነው። ከዜሮ እኩል አይደለም ማለት ከዜሮ ውጭ ያሉ ማንኛውም ቁጥር ከሆነ ከዩዘር የተቀበልነው ቁጥር ያልፋል ከሆነ ይሄኛው ይወጣል፣ ይሄኛው ኮንዲሽን ይካተታል ማለት ነው። ይሄ ኮንዲሽን ምን ይለናል? ወደ ኢነር ኮንዲሽን እናልፋለን። ወደ ኢነር ኮንዲሽኑ ለማለፍ የግድ ምን መፈጠር አለበት ማለት ነው? በዚህኛው ኮድ ወይም ደግሞ ኔስትድ ኢፍ ሲሆን ኔስትድ ኢፍ ስቴትመንት ላይ ከአውተር ኢፍ ኮንዲሽን ወይም ከላይ ካለው ኢፍ ኮንዲሽን ወደ ውስጠኛው ወይ ወደ ኢነር ወይም ደግሞ ወደ ኔስትድ ወደ ሆነው ኢፍ ስቴትመንት ስንገባ ወር ደግሞ ለመግባት ምን መሆን አለበት? የመጀመሪያው ኮንዲሽን መሟላት አለበት። ነም የሚባለው ቫሪያብል ወይም ኢንቲጀር ከዩዘሩ የምንቀበለው አክሰፕት የምናደርገው ኢንቲጀር ከዜሮ እኩል ካልሆነ ወይም ደግሞ ከዜሮ ካልሆነ ከዜሮ ውጭ ሌላ ቁጥር ከሆነ ይቀጥላል። ምን ይቀጥላል? ይሄኛው ኢፍ ስቴትመንት ይቀጥላል። እሱ ኢፍ ስቴትመንት ደግሞ ምን ይላል የሚለውን ስናይ ነም ሞጁለስ ቱ ኢዝ ኢኳልስ ቱ ዜሮ። ይህ ማለት ምንድነው? ይሄ ቁጥራችን ለሁለት ተካፍሎ ሪሜንደሩ ሁለት ተካፍሎ የሚመጣው ነበር ሪሜንደሩ ከዜሮ ጋር እኩል ከሆነ ምን ይሆናል ማለት ነው? ሲአውት ዘ ነምበር ኢዝ ኢቭን የሚል ማንኛውም ቁጥር ለሁለት ተካፍሎ ሪሜንደሩ ዜሮ ነው ማለት ኢቭን ነው ማለት ነው አይደል? ማቴማቲካሊ ስናስበው ከዩዘር የተቀበልነው ነምበር ለሁለት ተካፍሎ ሪሜንደሩ ዜሮ ከሆነ ዘ ነምበር ኢዝ ኢቭን ይለናል። ኤልስ ይላል። ይሄኛው ኤልስ የማን ነው? የአውተሩ አይደለም፣ የኢነሩ ነው ይሄኛው ኤልስ። ይሄ ኤልስ የማን ነው? የዚችኛዋ ኤልስ ማለት ደግሞ ነምበሩ ለሁለት ተካፍሎ ከዜሮ ጋር እኩል ካልሆነ የምትለናት እቺ ቀጣይ የምትመጣው ኤልስ ማለት ነው። ሲአውት ዘ ነምበር ኢዝ ኦድ ይለናል። ምን እናደርጋለን? የዚች ኤልስን ብሬስ እንዘጋለን በመጀመሪያ። በመቀጠል የምኑን ብሬስ እንዘጋለን? የኢፍ የኢነሯን ኢፍ ብሬስ። እችኛዋ ብሬስ የማናት? የዚህኛው ነምበራችን ከዚህ ብሬስ ያለው ምንድነው? ኢነሩን ነው የሚያካትተው ማለት ነው። ከዚህ ጀምሮ ይህ የኢፍ ክሎዛችን ነው። ኤልስ ስቴትመንታችን አለ የኢነሩ እዚህ ጋር ኢነር ስቴትመንቱ አለቀ ማለት ነው። ይህኛው ብሬስ ደግሞ የሚዘጋልን ሙሉ ለሙሉ የዚህኛውን ኢፍ ይዘጋዋል ማለት ነው፣ የአውተሩን ጨምሮ። ከዛ
እስከዚህ ኤልስ ዘ ነምበር ኢዝ ኦድ አይደለ? በመጀመሪያ ምንድነው የጀመረው? ነምበራችን ከዜሮ ውጪ ከሆነ ከዜሮ ኢኳል ካልሆነ ወደ ቀጣዩ ኢፍ፣ ቀጣዩ ኢፋችን ላይ ደግሞ ነምበራችን ለሁለት ተካፍሎ ሪሜንደሩ ዜሮ ከሆነ ነምበር ኢዝ ኢቭን ይለናል። ይሄ ግን ፎልስ ከሆነ ወደ ኤልስ ነው የሚቀጥለው። ትሩ ከሆነ እዚህ ጋር ይሄኛው ስቴትመንት ይወጣል። ይሄ ስቴትመንት የማይወጣበት ምክንያት ደግሞ ነምበራችን ለሁለት ተካፍሎ ሪሜንደሩ ዜሮ ካልሆነ ኤልስ ወደሚለው ስቴትመንት ይሄዳል። ሶ ነምበራችን ኦድ መሆን አለበት። ነምበራችን ኦድ ስለሆነ ነው ማለት ነው ለሁለት ተካፍሎ ዜሮ ያልሆነው። ዜሮ ከሰጠን ነምበራችን ኢቭን ነው፣ እዚህ ጋር ያበቃል። እችኛዋ ስቴትመንት ነምበር ኢዝ ኦድ ነው የምትለው፣ ኤክስኪዩት አትሆንም። ኤክስኪዩት የሚሆነው ኢቭን ነው የሚለው ብቻ ነው። ነገር ግን ነምበራችን ለሁለት ተካፍሎ ከዜሮ እኩል የማይሆን ከሆነ ሪሜንደሩ ከዜሮ ውጪ ከሆነ ነምበራችን ኦድ ነው ማለት ነው። ይሄኛው ኤክስኪዩት መሆኑ ይቀርና የስረኛው ስቴትመንት ኤክስኪዩት ይሆናል ማለት ነው። ሶ ኢፍ ስቴትመንታችን እዚህ ጋር ያበቃል። እዚህ ጋር የሚያበቃው ደግሞ ምንድን ነው? ኮንዲሽናችን ፎልስ ሲሆን ማለት ነው። ዩዘር የተቀበልነው ቁጥር ዜሮ ቢሆንስ? ዜሮ ከሆነ ይሄ ኮንዲሽን አልተሟላም ማለት ነው። ምክንያቱም ነምበራችን ከዜሮ ኖት ኢኳል መሆን አለበት፣ ከዜሮ እኩል ሊሆን አይገባውም ነው የሚለው ኮንዲሽን። ሶ ይሄ ኮንዲሽን ትሩ አልሆነም ማለት ፎልስ ሆነ ማለት ቀጥታ ከዚህ ብሎክ ይወጣና እዚህ ውስጥ ኢፍ ውስጥ ካለው ብሎክ ይወጣና ወደ ኤልስ ነው የሚሄደው። ይሄ ኤልስ ደግሞ የአውተር ኮንዲሽኑ ወይም የአውተር ኢፍ ኮንዲሽኑ ኤልስ ናት፣ ይችኛው ኤልስ። ሶ ወደዚህኛው ኤልስ ነው ዳይሬክትሊ የሚሄደው ማለት ነው ነምበራችን ዜሮ ከሆነ። ከዛ ምን ኤክስኪዩትድ ይሆናል? ዘ ነምበር ኢዝ ዜሮ ኤንድ ኢት ኢዝ ናይዘር ኢቭን ኖር ኦድ የሚለው ቴክስት ኤክስኪዩትድ ይሆናል ማለት ነው። ሶ ጀነራሊ የኔስትድ ኢፍ ስቴትመንት ኮንሰፕቱ ይሄ ነው ማለት ነው። ራን አድርገን እንየው። ሶ የመጀመሪያው ኢንተር አን ኢንቲጀር ይላል። ሶ ያስገባው ቁጥር ለምሳሌ 5 ከሆነ 5 ምንድን ነው? ከዜሮ ዲፈረንት የሆነ ነምበር ነው። ሶ ምንድነው ማሰብ ያለብን? ኢነር ኮንዲሽናችን ላይ ይገባል ማለት ነው። ኢፍ ነምበር ምናምን የሚለው ኮንዲሽን ደግሞ ቼክ መደረግ ይጀምራል። ኢንተር አልነው። ኢንተር ስንለው 5 ነምበር ኢዝ ኦድ አለን። ለምንድን ነው ዘ ነምበር ኢዝ ኢቭን ያላለን ካልነው 5 ኢቭን ነምበር አይደለም እናውቀዋለን። እንደ ፕሮግራምም ደግሞ እዚህ ጋር ካይ ነው ነምበር ኢዝ ኢቭን የሚባለው ኤክስኪዩትድ ለመሆን ምን መሆን ነበረበት? ይሄኛው ኮንዲሽን መሟላት ነበረበት። ይሄኛው ኮንዲሽን ደግሞ አልተሟላም። ይሄ ኮንዲሽን ደግሞ ምንድን ነው የሚለው ወይም ደግሞ ነምበራችን ለሁለት ተካፍሎ ሪሜንደሩ ዜሮ መሆን አለበት ይላል። 5 ለ2 ሲካፈል ሁለት ጊዜ ደርሶ አንድ ሪሜንደር ይኖረናል። ሶ ሪሜንደራችን ዜሮ አልሆነም ማለት ነው። ሶ ኤልስ ወደምትለው ያልፍና ዘ ነምበር ኢዝ ኦድ የሚለው ነው ኤክስኪዩትድ የሚሆነው አት ዚስ ታይም ማለት ነው። ሶ ሌላ ኮንዲሽን ቼክ እናደርግ እንደዚሁ። ለምሳሌ ዋት ኢፍ 4 ብንል ኢንቲጀራችን 4 ስንል ግን 4 ለሁለት ተካፍሎ ሪሜንደሩ ዜሮ ስለሚሆን ዘ ነምበር ኢዝ ኢቭን የሚለው ኤክስኪዩትድ ይሆናል ማለት ነው። ኦኬ ሌላ ደግሞ ዜሮ ብንለው ኢንቲጀራችንን ደግሞ ምን ይፈጠራል የሚለውን ስናይ ዘ ነምበር ኢዝ ዜሮ ኤንድ ኢት ኢዝ ናይዘር ኢቭን ኖር ኦድ የሚለው ኤክስኪዩትድ ሆነ። ምክንያቱም ዜሮን ያስገባ ነው። ልክ ከዩዘር ዜሮ ስናስገባ ወዴት ይሄዳል? ኮምፓይለራችን ምኑ ነው ቼክ የሚያደርገው? ይህን ኮንዲሽን ነምበሩ ዲፈረንት ፍሮም ዜሮ ሆኗል አልሆነም። ምክንያቱም ዜሮ ነው ያልነው። ዜሮ ደግሞ ከዜሮ ዲፈረንት አይደለም ኢኳል እንጂ። ሶ ዜሮ ኢኳል ቱ ዜሮ ሆነ፣ ይህ ኮንዲሽን ተጣሰ ማለት ነው። ሶ ትሩ አልሆነ፣ ፎልስ ሆነ። ይህ ኮንዲሽን ፎልስ ሆነ ማለት ይህንን ብሎክ ዳይሬክትሊ ሊቭ ያደርጋል ማለት ነው። ይህን ብሎክ ዳይሬክትሊ ሊቭ ያደርግና ወዴት ይሄዳል? ወደዚችኛዋ ኤልስ ስቴትመንት ሄዶ ኤልስ ተብሎ ያለውን ይሄ ዘ ነምበር ኢዝ ዜሮ ኤንድ ኢት ኢዝ ናይዘር ኢቭን ኖር ኦድ የሚለውን ኤክዚኪዩት ያደርጋል ማለት ነው። ሶ ኢነር ኦር ኔስትድ ኢፍ ስቴትመንት ሀሳቡ ይሄ ነው። በኤግዛምፕልም ስናየው ይሄን ይመስላል ማለት ነው። ሶ ፍሎ ቻርቱ ይሄን ይመስላል። የኔስትድ ኢፍ ፍሎ ቻርት ይሄ ነው። ሶ መጀመሪያ ፕሮግራሙ ይጀምራል። ልክ ፕሮግራሙ ሲጀምር ምንድነው ቼክ የሚያደርገው? የመጀመሪያው ወይም የአውተር ስቴትመንቱን ኮንዲሽን ቼክ ያደርጋል። ሶ አውተር ኢፍ ኮንዲሽኑ ትሩ ከሆነ ልክ ቅድም ያደረግነው ልክ ኮንዲሽናችን ትሩ ሲሆን ወደ ውስጥ ይገባና ኢነር ኢፍ ወይም ኔስትድ ወደሆነው ወደ ኢፍ ኮንዲሽናችን እሱን መልሶ ቼክ ያደርጋል። እሱን ኮንዲሽን ደግሞ ቼክ ያደርጋል። ከዛ ኢነር ውስጥ ያለው ኢፍ ስቴትመንታችን ወይም ያ ኮንዲሽን ቼክ ተደርጎ አሁንም እሱ ትሩ ከሆነ ትሩ ሲሆን ወዳለው ስቴትመንት፣ ፎልስ ከሆነ ደግሞ የኢነር ኮንዲሽኑ ኤልስ ስቴትመንቱ የሚለው እዚህ ጋር ኤልስ ስቴትመንቱ ኤክስኪዩትድ ይሆናል ማለት ነው። ዋት ኢፍ ከመጀመሪያው ደግሞ ከዛ ይቀጥላል፣ ሬስት ኮድ ይቀጥላል። ወይም ደግሞ ከኮንዲሽን ኢፍ ስቴትመንቶቹ ውጪ ያለ ሌላ ኮድ ካለ እሱ በየትኛውም ታይም ኤክስኪዩት የሚሆን ነው። እሱን ደግሞ ግምት ማስገባት ያስፈልጋል። ይህ ማለት ነው። ለምሳሌ ይሄ እንደምትመለከቱት
ኤክስኪዩት ኮንዲሽን ታይተው ኤክስኪዩትድ የሚሆኑት በዚህ ብሎክ ውስጥ ያሉ ብቻ ናቸው። ለምሳሌ በዚህኛው ኢፍ በሚለው ብሎክ ውስጥ ማለት ኢፍ ይሄ ያለ ኤልስ የሚለው አለ። ከዚህ ድረስ ያሉት በኮንዲሽን አማካኝነት ነው ኤክስኪዩት የሚሆነው። ነገር ግን ለምሳሌ እዚህ እንደምትመለከቱት ሲአውት ቢኖረኝ ዚስ ላይን ኢዝ ኦልዌይስ ፕሪንትድ የምትለው እቺ ከኢፍ ኤልስ ብሎኩ ውጪ ናት። ኢፍ ብሎክ ማለት ይሄ ነው። ኤልስ ብሎክ ማለት ይሄ ነው። ኢፍ ኤልስ ስቴትመንት ከዚህ ውጪ ያለ ማንኛውም የምንጽፈው ኮድ በየትኛውም ታይም ኤክስኪዩት የሚሆኑ ናቸው። ኮንዲሽኖችን ቼክ የማያደርጉ ናቸው። ምክንያቱም ከብሎክ ውጪ ስላለ። ይሄ ዚስ ላይን ኢዝ ኦልዌይስ ፕሪንትድ የሚሆነው ኦልዌይስ ራን ባደረግነው ቁጥር ፕሪንት የሚሆነው ነምበራችን ኦድ ሆነ፣ ነምበራችን ዜሮ ሆነ፣ ነምበራችን ኢቭን ሆነ ኤቭሪቲንግ ወይ ዋቴቨር ኮንዲሽን ውስጥ የተቀመጠውን ነገር ማሟላት አይጠበቅበትም። ከብሎኩ ውጪ ያለ ማንኛውም ስቴትመንት ማለት ነው። ለምሳሌ ይሄን ራን ብናደርገው ለምሳሌ 5ን ኢንተር አደረግን። ፕሮግራማችንን ኢንተር ስንለው ዘ ነምበር ኢዝ ኦድ አለን፣ ዘ ላይን ኢዝ ኦልዌይስ ፕሪንትድ ይላል። ልክ ይህ ፕሮግራም ኢንተር ያደረግነው ቁጥር ዜሮ ሆነ፣ ኢቭን ሆነ፣ ኦድ ሆነ፣ ምንም ይሁን ምን ልክ ይሄ ኢፍ ኤልስ ብሎክ እንዳለቀ ችኛዋ ላይን ኦልዌይስ ፕሪንትድ ትሆናለች። ነምበሩ ኦድ በሆነም ሰዓት ነምበሩ ኢቭንም በሆነ ሰዓት ዋቴቨር ብቻ ኮንዲሽኑ ልክ በተሟላ ሰዓት ዋቴቨር ልክ ይሄ ብሎክ ባለቀ ሰዓት ችኛዋ ላይን ኦልዌይስ ፕሪንትድ ትሆናለች። ኦልዌይስ ፕሪንትድ ትሆናለች ማለት ደግሞ መጀመሪያ ትመጣለች ማለት አይደለም። ያው ስቴፕ ባይ ስቴፕ ስለሆነ ኤቭሪቲንግ ኤክስኪዩት የሚሆነው ከዚህ ነው የሚጀምረው። ኮንዲሽኖች ታይተው ኮንዲሽኖቹ ትሩ የሆኑበት ስቴትመንት ኤክስኪዩት ይሆናል። ልክ እዚህ ጋር በደረሰ ሰዓት ግን በየትኛውም ታይም ኮንዲሽኖችን ቼክ መደረግ ሳይጠበቅበት እችኛዋ ላይ ኤክስኪዩት ትሆናለች ማለት ነው። ከኢፍ ኤልስ ብሎክ ውጭ ያለ ማንኛውም ላይ በፕሮግራም ላይ ኮንዲሽኖች አይኖሩትም ማለት ነው። ይሄ ኢዚ ኮንሰፕት ነው። ነገር ግን እንዳያምታታና ክሊር ለማድረግ ያክል ነው መልሼ ይህንን ማውራት የፈለኩት ማለት ነው። ወደ ፍሎ ቻርቱ ስንመለስ እንደምትመለከቱት የውጭው ኢፍ ወይም ደግሞ አውተር ኢፍ ስቴትመንቱ ይታያል። የሱ ኮንዲሽን ትሩ ከሆነ ወደ ኢነር ይገባል። የኢነር ኢፍ ስቴትመንት ወይም ደግሞ የኔስትድ ኢፉ ኮንዲሽን ይታያል። አሁንም እሱ ትሩ ከሆነ ስቴትመንት ዋን ወይም ደግሞ እዛ ኢፍ ስቴትመንት ኔስትድ ኢፍ ስቴትመንት ውስጥ ያስቀመጥነው ስቴትመንት ኤክስኪዩትድ ይሆናል። ፎልስ ከሆነ ደግሞ ኤልስ ብለን ያስቀመጥነው ኤክስኪዩትድ ይሆናል። አዘርዋይስ ደግሞ ኮዱ ይቀጥላል ማለት ነው። የቀረው ኮድ ኤክስኪዩትድ ያደርጋል ማለት ነው። ዋቲፍ ግን ከመጀመሪያው ይሄ ኮንዲሽን ፎልስ ሆነ ማለት ቀጥታ ወደ የት ይሄዳል? ወደ ኤልስ ስቴትመንት ኦፍ የዚህኛው ኢፍ የዋናው የውጭ የአውተር ኢፍ ኮንዲሽኑ ኤልስ ስቴትመንት ጋር ሄዶ እሷ ኤክስኪዩትድ ትሆናለች ማለት ነው። ልክ የቅድሙ ኤግዛምፕል ላይ ዘ ነምበር ኢዝ ዜሮ ሶ ኢት ኢዝ ናይዘር ኢቭን ኖር ኦድ እንዳልነው ወደ ኤልስ ስቴትመንት ይላል። የትኛው ኤልስ ስቴትመንት? የኢፍ ወይም የአውተሩ ማለት ምንድነው? ልክ የኢኖሮቹ ኢፍ ኤልስ ስቴትመንት ብሎኩ ከተዘጋ በኋላ የሚመጣው የአውተሩ ይሆናል ማለት ነው። ምንድነው እያደረገ የምንሄደው? ኢፍ ሲንታክሱ እንዴት ነው? ኢፍ አለው፣ ኢፍ የራሱ ብሎክ አለው፣ ኤልስ የራሱ ከርሊ ብሬሶች አሉ። ኢፍ ከርሊ ብሬስ ውስጥ ይዘጋል ስቴትመንት፣ ኤልስ ከርሊ ብሬስ ውስጥ ይዘጋል አይደል? ኔስትድ ሲሆን ኢፍ ከርሊ ብሬስ ውስጥ አናዘር ኢፍ ስቴትመንት እንከታለን ማለት ነው። ከርሊ ብሬሶቹ ላይ ኬር ሰጥተን እሱ ላይ በጥንቃቄ ከርሊ ብሬሶቹን እንዳነሳሳት ያው ኤረር እንዳንፈጥር እነሱን ኮንሲደር አድርገን ኮዳችንን መጻፍ ይጠበቅብናል ማለት ነው። ኮንሰፕቱ ይህንን ይመስላል። የዛሬው ቪዲዮ ኮንትሮል ስቴትመንት ነው የጀመርንበት። ከኮንትሮል ስቴትመንት ደግሞ ኢፍ ኤልስ ስቴትመንት ወይም ኢፍ ስቴትመንት የሚባሉትን እያንዳንዶቹን አይተናል ብዬ አስባለሁ። በዚህ ቪዲዮ ክሊር ያልሆነ ነገር ካለ ኮሜንት ላይ አሳውቁኝ። ቪዲዮ ደግሞ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የዩቲዩብ ቻናላችንን እንድታገዙን ስንል በአክብሮት ጠይቃለሁ። አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩ። ቀጣይ ቪዲዮችን ደግሞ የሚሆነው ምንድን ነው? ስዊች እንቀጥላለን ማለት ነው። ስዊች ስቴትመንትን በቀጣይ ቪዲዮ የምናየው ይሆናል። እንዲህ እያለን ፋንዳሜንታል ኦፍ ፕሮግራሚንግ፣ ሲ++ ፕሮግራሚንግን ከቨር ለማድረግ እንሞክራለን ማለት ነው።